የእሱም ባላቅም በእኔ በኩል ግን ወድጄ ፈቅጄ አፍቅሬው ነው ያገባው። ዲል ባለ ሰርግ ተጋባን። እኔም እሱም የተማርን ስለነበርን ቆንጆ ስራ አለን፣ ጥሩ ገቢ አለን እና እንደ ተጋባን ሙሉ ግቢ ተከራየን፣ እቃችንን አሟለን፣ ሰራተኛ ቀጠርን፣ መኪና ገዝተን ቆንጆ ኑሮ እየኖርን ነበር። እንደውም ቤት ለመስራት ቦታ ልንገዛና አንዳንድ ነገሮችን ልናሟላ በዝግጅት ላይ ያለን ነበር። አንድ ሌሊት ቀስቅሶ ጉዴን ያረዳኝ ትላለች የዛሬ ባለ ታሪካችን። እና ምን አለች? ከሌሊቱ 7 ሰዓት ሲቀሰቅሰኝ ከቤተሰብ አባሌ አንድ ሰው የሞተና ሊያረዳኝ መስሎኝ በጣም ደነገጥኩ። ነገር ግን ስለኔና ስላንቺ አንድ ነገር ላዋራሽ እፈልጋለሁ አለኝ። እና አንድ ነገር ስለኔና ስላንተ ከሆነ ጉዳዩ ለምንድነው እማይነጋው ብዬ ስለው ቀንም ሞከርኩ፣ ጠዋትም ሞከርኩ፣ ማታም ሞከርኩ፣ አልቻልኩም አለኛለች። እና ያው የሌሊት ልብሳችንን እሱም ጋውኑን እኔም ጋውኔን ለባብሰን ሳሎን ቁጭ አልን እና ጉዳዩን እንዲህ አድርጎ ዘረገፈልኝ ትላለች። እንግዲህ እና ምን አለኝ? አንቺን ከማግባቴ በፊት አብሮ አደግ ፍቅረኛ አለች። በጣም ነው ማፈቅራት መወዳት እና እንዲሁ እየኖርን እያለ ማትሪክ ወሰድን። ማትሪክ ውጤት ለእኔ ሲመጣ ለእሷ አልመጣም እና ስደት ወጥታ እሷም ስራ ሰርታ እኔም ዩኒቨርሲቲ ጆይን አድርጌ ተምሬ ጨርሼ እንደምንጋባ ተነጋግረን እሷም ወደ ስደት ተላቅሰን ተለያየን። እሷም ወደ ስደት ሄደች። አንድ ሌሊት ደውላልኝ አሁን ወደ አውሮፓ ልሻገር ነው በባህር አታስብ፣ ጠዋት እደውልልሃለሁ ብላኝ በማግስቱ ግን እሷ ባለችኝ ሰዓት እሷ ባለችኝ ቦታ የተሻገሩት ሰዎች ወይንም ጀልባው ሰጥሞ ሁሉም ሰዎች እንዳለቁ ሰማን። ያው መሞቷን ሰማሁኝ እና ህይወቴ ላይ ከፍተኛ ዲዛስተር አጋጠመኝ። የዩኒቨርሲቲ ትምህርቴን አቋረጥኩኝ፣ መማር አልቻልኩም። በጣም ነው ማፈቅራት። ከሷ ተለይቶ ኑሮ አላስብም እና ዩኒቨርሲቲ ትምህርቴን አቋረጥኩኝ። ጸበል ቤተሰቦች ይዘውኝ ገቡ። አማኑኤል እስከ መተኛ ደረስኩኝ። ከፍተኛ ዲዛስተር አጋጠመኝ። እግዚአብሔር ይመስገን በቤተሰቦች ጥረት ወደ ዩኒቨርሲቲ ትምህርቴ ተመልሼ ትምህርቴን ጨርሼ ወደ ስራ ጋብቼ ነው አንቺን ያገኘሁሽ። ያው ህይወት ይቀጥላል በሚለው ያው እንደምታዩ ኑሯችን ቆንጆ ነው። ነገር ግን ከ15 ቀን በፊት እቺ ሞተች የተባለች ፍቅረኛዬ ደወለችልኝ ብሎ ጉዱን አፈረጠዋለች እና አልኩታለች። ቀጣይ ዜናውን ለመስማት በቃ እኔ ህይወቴን መኖር የምፈልገው ወይንም እድሜ እንዲያልቅ የምፈልገው ከማፈቅራት ሴት ጋር ነው። በጣም ነው የማፈቅራት። አዝናለሁኝ። አልወለድንም፣ ቤትም አልሰራንም። ጥሩ ሰዓት ነው የደወለችልኝ። እንደምትመጣም ነግራኛለች። ከሷ ጋር ህይወቴን ልቀጥል ስላሰብኩኝ ካንቺ ጋር ያለኝ የትዳር ህይወት እዚህ ጋር ያበቃል። የ1 ዓመት የቤት ኪራይ ከፍለልሻለሁ። ሙሉ ቤቱ ያንቺ ነው። ሙሉ የቤት እቃው ያንቺ ነው። መኪናውም ያንቺ ነው። በባንክ ያለን ገንዘብም ያንቺ ነው። በቸገረኝ ሰዓት ከጎንሽ ነኝ። ነገር ግን በትዳር አብሬሽ ልቀጥል አልችልም። አዝናለሁኝ። እወድሻለሁኝ ግን አብሬሽ ልኖር አልችልም። አስመስዬ መኖር አልችልም። ማፈቅረው ያችን ነው። ህይወትሽን ከማበላሽ በጊዜ ብንለያይ ይሻላል ብሎኝ የመኪና ቁልፍና የጣት ቀለበቱን ቁጭ አድርጎልኝ ሻንጣውን ሸክፎ ሄደ ትለናለች የዛሬ ባለ ታሪካችን። በጣም ያሳዝናል። እና ከዚህ ምን እንረዳለን? የሰው ልጅ ተገልጦ ማያልቅ ወይንም ተነቦ ማያልቅ መጽሐፍ መሆኑን ነው። እንግዲህ እስኪያገባት ድረስ አስመስሎ በልብ ውስጥ የተዳፈነ ፍቅር ይዞ ማግባት የሰውን ህይወት ማበላሸት ከባድ ነው። ነገር ግን በጊዜ መለየቱን አፕሪሼት አደርጋለሁ። ወልደው ቤት ሰርተው ምናምን እዛች ጋር ቺት እያደረገባት ከሚኖር በጊዜ መለየቱንም አፕሪሼት አደርጋለሁ። ጥሩ ነው እላለሁ። በእኔ በኩል እሱን ነው የምለው። በእናንተ በኩል የምትሏትን በሏት። ያለቀሰች ትገኛለች። ውድድ ነው ማረጋችሁ ባይ